ስለ መጨረሻዎቹ ቀናትና ስለ ራስ ወዳድነት መንፈስ ሁላችንም ማወቅ እንፈልጋለን። የጌታችን የኢየሱስ ክርስቶስ ዳግም ምጽአት ከመድረሱ በፊት በእነዚያ የመጨረሻ ቀናት ምን ሊከሰት እንደሚችል ለማወቅ ሁላችንም እንጓጓለን። ይሄ ጉጉት የዛሬ ብቻ አይደለም። የኢየሱስ ደቀ መዛሙርትም እንዲሁ ማወቅ ፈልገው ነበር። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይም ስለ ዘመኑ ፍጻሜና ስለ መምጣቱ ምልክት ኢየሱስን በግል ጠይቀውት ነበር። በሁለተኛው የጢሞቴዎስ መልእክት ምዕራፍ 3 ቁጥር 2 ላይ በመጨረሻው ዘመን በሰዎች ላይ ስለሚታዩ 8 አስደንጋጭ ባህሪያት ይነግረናል። በዚያ ዘመን ሰዎች እንዲህ ይሆናሉ: ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ ማመስገን የማይችሉ፣ ቅድስና የሌላቸው። ታዲያ እኛ እነዚህን ምልክቶች በንቃት እየተከታተልን ሳለ አንድ ትልቅ ጥንቃቄ ማድረግ ይኖርብናል። እኛ ራሳችን ከነዚያ ክፉ አድራጊዎች ወገን እንዳንሆን መጠንቀቅ አለብን። መጽሐፍ ቅዱስ እዚህ ላይ ሰዎች የሚለውን ቃል ነው የተጠቀመው። አማኞች ወይም የማያምኑ ብሎ አልለየም። ሰዎች የተባለው ማንኛውንም ሰው ሊያካትት ስለሚችል ነው። ወንድንም፣ ሴትንም፣ አማኝንም የማያምኑንም። ይህም የሚያሳየን በዓለም ላይ እነዚህን ምልክቶች ስናይ እኛ ራሳችን የክፋቱ ተካፋይ እንዳንሆን ራሳችንን እንድንጠብቅ ነው። መጽሐፍ ቅዱስ አስቀድሞ አስጠንቅቆናል። ስለዚህ ቆም ብለን ራሳችንን እንመርምር፣ ሕይወታችንን እንፈትሽ። ራስ ወዳድነት ወይም ሰልፊሽነስ ከላይ ከተጠቀሱት ባህሪያት መካከል የመጀመሪያው ራሳቸውን የሚወዱ የሚለው ነው። በዚህ ጥቅስ ላይ ደግሞ የተጠቀሰው ነገር ቢኖር ሰዎች ከማንም በላይ ራሳቸውን ብቻ እንደሚወዱ ብቻ ነው። ለዚህ ሌላው ቃል ራስ ወዳድነት ይባላል። ይህንን ባህሪ በሰዎች ላይ ለማየት ሩቅ መሄድ አያስፈልገንም። ዛሬ ላይ ሰዎች ሰውን ከመውደድ ይልቅ ራሳቸውን ብቻ ወደ መውደድ ጥልቁ ውስጥ ሰጥመዋል። አሁን ባለንበት ዘመን እውነተኛ ፍቅር ጠፍቷል። በዚህ ዘመን ትልቁ ወረርሽኝና በሽታ ራስ ወዳድነት ሆኗል። አማኞች በዚህ ዘመን ሊነቁበት የሚገባው ትልቁ ነገር ይሄ ነው። ወንዶችም ሴቶችም ራሳቸውን ብቻ አፍቃሪዎች ይሆናሉ። ነገር ግን ለራሳችን ያለን ፍቅር ለእግዚአብሔርና ለሰዎች ካለን ፍቅር በላይ ሊበልጥ ወይም ሊያሳጣን አይገባም። በማርቆስ ወንጌል ምዕራፍ 12 ቁጥር 30 እስከ 31 ላይ ኢየሱስ ከሁሉም የሚበልጡ ሁለቱን ታላላቅ ትእዛዛት ሰጥቶናል። እንዲህም ይላል: ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹምም ኃይልህ ውደድ። የመጀመሪያይቱ ትእዛዝ ይህች ናት። ሁለተኛይቱ እሷን የምትመስል ባልንጀራህን እንደ ራስህ ውደድ የምትል ናት። ከነዚህ የሚበልጥ ሌላ ትእዛዝ የለም። በዚህ ክፍል ውስጥ ኢየሱስ የፍቅራችን መድረሻና ዓላማ መሆን ያለበት ማን እንደሆነ በግልጽ ይነግረናል። ፍቅራችን ወደ እግዚአብሔርና ወደ ሌሎች ሰዎች፣ ወደ ወንድሞቻችን፣ ወደ እህቶቻችንና ወደ ባልንጀሮቻችን ሊቃና ይገባል። የፍቅራችን ማዕከል እነሱ ሊሆኑ ይገባል። ነገር ግን የሚያሳዝነው ዛሬ ብዙዎች ስለ ራሳቸው ብቻ እንጂ ስለ ሌሎች ቅንጣት ታክል አይገዳቸውም። አሁን ባለንበት ዘመንና ክፍለ ዘመን ውስጥ ለገጠሙን ችግሮች ሁሉ ማዕከሉ ራስ ወዳድነት ነው። ራስ ወዳድነት የኃጢአት ሁሉ የልብ ትርታ ነው። አዎ፣ ሔዋንም በኤደን ገነት ውስጥ ራስ ወዳድ ነበረች። ሰይጣን ወደ እርሷ መጥቶ እንዲህ አላት፣ የኃጢአት መጀመሪያው የኤደን ገነት ራስ ወዳድነት። ሰይጣን ወደ እርሷ መጥቶ እንዲህ አላት፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ መልካምንና ክፉን የምታውቁም እንደ እግዚአብሔር እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ዘፍጥረት ምዕራፍ 3 ቁጥር 5። እባቡ ማለትም ሰይጣን ያቀረበላት ፈተና የሔዋንን የግል ምኞትና ስግብግብነት የሚቀሰቅስ ነበር። እግዚአብሔር የሰጣትን የገነትን በረከት በሙሉ ትታ እሷ ራሷ እንደ እግዚአብሔር ለመሆን አሰበች። የራሷን ክብርና ፍላጎት ከእግዚአብሔር ትእዛዝ በላይ አስቀደመች። ይሄ አደገኛ ራስ ወዳድነት ነበር። አዳምና ሔዋን የራሳቸውን ፍላጎት ባስቀደሙ ቅስበት የሰው ልጅ ታሪክ ወደ ውድቀት ተመራ። ራስ ወዳድነት እንዴት እናሸንፍ? በመጨረሻው ዘመን የሚታየውን የራስ ወዳድነት ወረርሽኝ ማሸነፍ የሚቻለው መጽሐፍ ቅዱስ በሰጠን በሁለቱ መመሪያዎች ላይ ስንቆም ብቻ ነው። ለእግዚአብሔር ፍጹም ፍቅር መስጠት፣ ማዕከላችንን ከራሳችን ላይ አንስተን በእግዚአብሔር ላይ ስናደርግ የሕይወታችን መሪ እርሱ ይሆናል። ባልንጀራን እንደ ራስ መውደድ። እውነተኛ ክርስትና የሚለካው ሌሎችን ለመጥቀም በሚከፈል መስዋዕትነት እንጂ ራስን ብቻ በመጥቀም አይደለም። ለራስ ብቻ የምትኖር ከሆነ ለብቻ ትሞታለህ። ለሌሎች የምትኖር ከሆነ ግን ሁልጊዜ በልባቸው ትኖራለህ። የመጨረሻዎቹ ቀናት ምልክቶች በዓለም ዙሪያ በግልጽ እየታዩ ነው።
ጦርነት፣ ረሃብና በሽታዎች ብቻ ሳይሆኑ የሰዎች ልብ መከፋፈልና ራስ ወዳድነት ትልቁ ምልክት ሆኗል። እንግዲህ ቃሉ እንደሚለን ራስን መርመር። በዕለት ተዕለት ሕይወቴ የማስቀድመው የእግዚአብሔርን ፈቃድ ወይስ የራሴን ምኞት? ሌሎችን ለመርዳትና ለመውደድ ልቤ ፈቃደኛ ነው ወይስ በራሴ ዓለም ውስጥ ብቻ ተዘግቻለሁ? የጌታ የኢየሱስ ክርስቶስ መምጫ ቀርቧልና ዓለም በራስ ወዳድነት ስትጨልም እኛ በአጋፔ ማለትም በእግዚአብሔር እውነተኛ ፍቅር የምድር ብርሃንና ጨው እንድንሆን ጌታ ይርዳል። አሜን። ከእግዚአብሔር ይልቅ ገንዘብን መውደድ። በዚህ ዘመን የገዛ የቤተሰብ አባላት አልፎ ተርፎም ጽድቅን እንወክላለን የሚሉ ሰዎች እንኳ ሳይቀሩ ገንዘብን ለማግኘት ሲሉ ብቻ ነፍሳቸውን አሳልፈው ለመስጠት ሲዘጋጁ እናያለን። መጽሐፍ ቅዱስ እየነገረን ያለው ይሄንን እውነታ ነው። እርግጥ ነው ማንም ሰው ቢሆን ገንዘብ ለማግኘት ወይም ባለጸጋ ለመሆን መስራት የለበትም እያለን አይደለም። ነገር ግን ከእግዚአብሔር ይልቅ ገንዘብን መውደድ ኃጢአት ነው። በአሁኑ ጊዜ ሰዎች ገንዘብ ለማግኘት ማንኛውንም ነገር አደርጋለሁ ሲሉ እንሰማለን። እንዲያውም ለገንዘብ ሲሉ ሰውን እስከ መግደል ይደርሳሉ። ልንሸሸው የሚገባን ትልቁ አደጋ ይህንን የገንዘብ ፍቅር ነው። መጽሐፍ ቅዱስ በመጀመሪያው የጢሞቴዎስ መልእክት ምዕራፍ 6 ቁጥር 10 ላይ በግልጽ ያስቀመጠው ይህንን ነው። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች እርሱን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። እኛ ክርስቲያኖች በሕይወታችን ውስጥ ቅድሚያ ልንሰጠው የሚገባንን ነገር መለየት መማር አለብን። ይህንን ስናደርግ ደግሞ እግዚአብሔርን ደስ የሚያሰኘውን ነገር ማስቀደም ይኖርብናል። የምትፈልገውና ለማግኘት የምትለፋው ገንዘብን ነው? መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይሄ ሁሉ ይጨመርላችኋል። ከገንዘብ ፍቅር ማምለጥ። ተስፋችሁን በምድራዊ ነገር ላይ ሳይሆን በሰማያዊና በላቀው ነገር ላይ አድርጉ። ተስፋችሁን በላይ ባለው ነገር ላይ አድርጋችሁ እግዚአብሔርን ይበልጥ ለማወቅ ስትተጉ የምትፈልጓቸው ሌሎች ነገሮች ሁሉ ይከተሏቸዋል። መጽሐፍ ቅዱስ ከገንዘብ ፍቅር እንዴት ማምለጥ እንደምንችል በቆላስይስ ሰዎች መልእክት ምዕራፍ 3 ቁጥር 2 ላይ ይነግረናል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ገንዘብ መልካም ነው። ድህነት በሕይወታችን ውስጥ ስፍራ እንዳይኖረው እግዚአብሔር ገንዘብና በረከትን እንዲሰጠን መጸለይ አለብን። ነገር ግን የገንዘብ ፍቅር አእምሯችንን እንዲቆጣጠረውና ከክርስቶስ መንገድ እንዲያስወጣን እንዳንፈቅድ ከፍተኛ ጥንቃቄ ማድረግ ይኖርብናል። ትምክህተኞች ወይም ትዕቢተኞች። በመጨረሻው ዘመን የሚታየው ሶስተኛው ባህሪ ትምክህተኝነት ነው። እነዚህ ወገኖች ሁሉን ነገር እንዲሳካ ስላደረገው ስለ እግዚአብሔር ሳያመሰግኑና ዕውቅና ሳይሰጡ በራሳቸው ስኬትና ስኬታቸውን ለሕዝብ በማውራት ብቻ ደስታን የሚያገኙ ናቸው። የሚያስደነግጠውና የሚያሳዝነው ክፍል ደግሞ የአምላክ አገልጋዮች ነን የሚሉ የአብያተ ክርስቲያናት መሪዎች እንኳ ሳይቀሩ ይህንኑ ሲያደርጉ መታየታቸው ነው። ቤተ ክርስቲያናቸው እንዴት እንዳደገች በትዕቢት ያወራሉ። ምንም አባል ካልነበረበት ተነስተው እንዴት በሺዎች ወይም በመቶ ሺዎች የሚቆጠሩ ምዕመናንን ማፍራት እንደቻሉ ይፎክራሉ። ነገር ግን እግዚአብሔርን አያመሰግኑም ወይም ለእግዚአብሔር ክብርን አይሰጡም። እነዚህ ሰዎች ዛሬ በዓለማችን ላይ በብዛት ይገኛሉ። መጽሐፍ ቅዱስ እነዚህን ሰዎች ትምክህተኞች ወይም ፎካሪዎች ይላቸዋል። የያዕቆብ መልእክት ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ አሁን ግን በትዕቢታችሁ ትመካላችሁ፣ እንዲህ ያለ ትምክህት ሁሉ ክፉ ነው። ከእንዲህ አይነቶቹ ሰዎች ራሳችንን መጠበቅና እኛም በተመሳሳይ ወጥመድ ውስጥ እንዳንወድቅ መጠንቀቅ ይኖርብናል። እነዚህ ሁሉ በክርስቶስ ዘንድ ስፍራ የላቸውም፣ ወድቀዋል። እኛ በእነርሱ ላይ እየፈረድንባቸው አይደለም። ነገር ግን እግዚአብሔር ማንም ሰው እንዲመካ አይፈልግም። የግድ መመካት ካለብህም ትምክህትህ በክርስቶስ ላይ ብቻ ይሁን። መጽሐፍ ቅዱስ በመጀመሪያው የቆሮንቶስ መልእክት ምዕራፍ 1 ቁጥር 31 ላይ እንዲህ ይላልና፣ እንግዲህ ተጽፎ እንዳለው የሚመካ በጌታ ይመካ። ትዕቢተኞችና ተሳዳቢዎች። አራተኛው ክፍል ትዕቢተኞች የሚለው ነው። ይህንን ባህሪ ለብቻው ነጥዬ እንዳላብራራው ቀደም ሲል ስለርሱ በሰፊው ተነጋግረናል። አምስተኛው ደግሞ ተሳዳቢዎች ማለትም ስድብን የሚናገሩ ወይም ፈጣሪን የሚሰድቡ የሚሉት ናቸው። ይሄ አብዛኛውን ጊዜ የማያምኑ ሰዎች የሚያደርጉት ክፉ ነገር ነው። የእግዚአብሔርን ነገር ያቃልላሉ፣ ያፌዙበታል። ስለ መለኮታዊ ነገሮችም ጸያፍና ቆሻሻ ቀልዶችን ይቀልዳሉ። በእግዚአብሔር ላይ ክፉ መናገርና የተቀደሱትን ነገሮች ማርከስ ስድብ ወይም ክህደት ነው። ለሰዎች እኔ ክርስቲያን ነኝ ስትል ለሃይማኖትህ ምንም ክብር የሌላቸው የማያምኑ ሰዎች መጀመሪያ የሚያደርጉት ነገር ቢኖር ያንን የተቀደሰ ስም መስደብና ማቃለል ነው።
እነሱ ይህንን ሲያደርጉ ግን በአንተ ላይ የመፍረድ ወይም የመኮነን ስልጣን የለህም። ፈጣሪን የሚሳደቡትን ሰዎች መኮነን የኛ ፋንታ አይደለም። ነገር ግን ትክክል የሆነውን እና ያልሆነውን ነገር በመንገር ድርጊቱን ማለትም ክፉ ስራውን ማውገዝ እንችላለን። ወደድንም ጠላንም ዛሬ በዓለማችን ላይ የእግዚአብሔርን ስም የሚሳደቡ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ ነው። የእግዚአብሔርን መኖር ለማስተባበልና በእርሱ ላይ ክፉ ለመናገር የሚችሉትን ሁሉ እያደረጉ ናቸው። ለወላጆች የማይታዘዙ ልጆች። ስድስተኛው ባህሪ ለወላጆች የማይታዘዙ መሆን ነው። ጌታ ኢየሱስ ትናንሽ ልጆችን በጣም ይወዳል። ወደ እርሱ ይመጡ ዘንድም ጠርቷቸዋል። መጽሐፍ ቅዱስ በአንዳንድ ክፍሎቹ ላይ ልጆችን ከእግዚአብሔር የተሰጡ በረከቶች አድርጎ ይገልጻቸዋል። መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ እንዲህ ይላል፣ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ የእርሱ ዋጋ ነው። የእግዚአብሔርን ትእዛዛት እንኳ ብንመለከት በሰው ልጅ ምድራዊ ሕይወት ላይ ከተሰጡት ትእዛዛት መካከል ተስፋ የተገጠመለት የመጀመሪያው ትእዛዝ ከሕፃናት ጋር የተያያዘ ነው። በኤፌሶን ሰዎች መልእክት ምዕራፍ 6 ቁጥር 2 ላይ መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር፣ እርሷም የተስፋ ቃል ያላት የመጀመሪያዊቱ ትእዛዝ ናት ይለናል። ነገር ግን ዛሬ በዓለማችን ላይ ምን እያየን ነው? ልጆች ለወላጆቻቸው ያላቸው አክብሮት ጠፍቷል። በምንም መልኩ ወላጆቻቸውን አያከብሩም። መጽሐፍ ቅዱስ አስቀድሞ የተነበየው ይህንን ውድቀት ነው። ስለዚህ ልጆቻቸውን ሊሄዱበት በሚገባው ቅን መንገድ አሳድጓቸው። ከነዚህ አመፀኛ ሰዎች ወገን እንዳይሆኑ ጠብቋቸው። ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔርም ልክ እንደ ሳሙኤል ለቤቱ ክብር እንዲጠቀምባቸው ይፈልጋል። የማያመሰግኑ እና ቅድስና የሌላቸው ሰባተኛው ባህሪ ማመስገን የማይችሉ ወይም የማያመሰግኑ መሆን ነው። ሰዎች እግዚአብሔር ስለሰጣቸው ትናንሽ ነገሮች እንኳን ምስጋና ማቅረብ ይከብዳቸዋል። እኛ ክርስቲያኖች ልንማረው የሚገባን ትልቁ ነገር ግን በማንኛውም ጊዜ ለእግዚአብሔር ምስጋና ማቅረብን ነው። ስለ ሁሉም ነገር ዘውትር ልናመሰግነው ይገባል። ስላደረገልን ነገሮች ብቻ ሳይሆን ወደፊት ስለሚያደርጋቸውም ጭምር። ሁል ጊዜ ለእርሱ የምስጋና ቃል ማቅረብ ሳናውቅ ራሳችንን የእግዚአብሔር ልጅ ብለን ልንጠራ አንችልም። በመጀመሪያው የተሰሎንቄ መልእክት ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ በሁሉ አመስግኑ፣ ይሄ በእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መጽሐፍ ቅዱስ ደስ ሲላችሁ ብቻ ወይም ከእግዚአብሔር ዘንድ ስትቀበሉ ብቻ አላለንም። ነገር ግን በሁሉ በማንኛውም የህይወት ሁኔታ ውስጥ ዘወትር ማመስገን እንዳለብን ይነግረናል። ምክንያቱም ማመስገናችን የእግዚአብሔር ፈቃድ ነውና። የመጨረሻውና ስምንተኛው ባህሪ ቅድስና የሌላቸው ወይም ርኩሳን መሆን ነው። የቅድስና መታጣት ዛሬ በየቦታው ይታያል። እንዲያውም እንደ ተራና ኖርማል ነገር ተቆጥሯል። ድሮ ያሳፍሩ የነበሩ ነገሮች ዛሬ እንደ ስልጣኔና ዘመናዊነት ወይም ፋሽን ተቆጥረው ሰዎች ይሮጡባቸዋል። አይናችን በሚያርፍበት ቦታ ሁሉ ይህንን ማየት የተለመደ ሆኗል። ዓለማችን ተበክላለች። መጽሐፍ ቅዱስ በመጀመሪያው የቆሮንቶስ መልእክት ምዕራፍ 10 ቁጥር 8 ላይ እንዲህ ሲል ያስጠነቅቀናል። ከእነርሱም አንዳንዶቹ እንደ ሴሰኑ በአንድ ቀንም 2 አፎች ከ3000 የሞቱ እንዳንሴስን። ታዲያ አንተስ መውደቅ ትፈልጋለህን? መልስ አይደለም ከሆነ ቅዱስ መሆን ይኖርብሃል። ቅድስና የእግዚአብሔር ማንነት ነው። ያለ እርሱም ጌታን ላይ የሚችል አንድ ስንኳ የለም። ዕብራውያን ምዕራፍ 12 ቁጥር 14ን ይመልከቱ። መዝሙረኛው ዳዊትም በመዝሙር 24 ቁጥር 4 ላይ ወደ እግዚአብሔር ተራራ ማን ሊወጣ እንደሚችል ሲናገር እንዲህ ብሏል፣ እጆቹ የነጹ ልቡም የጠራ ነፍሱን ለከንቱ ነገር ያላነሳ ለባልንጀራውን በሽንገላ ያልማለ። በዓለማችን ላይ አስቀድመው የተፈጸሙ ያሉት እነዚህ ሁሉ ዋና ዋና ምልክቶች እኛ ራሳችንን እንድናዘጋጅና የጌታችንን የኢየሱስ ክርስቶስን ዳግም ምጽአት በንቃት እንድንጠባበቅ ሊያነቁን ይገባል። ከነዚህ ክፉ ምግባሮች በአንዱስ እንኳን ልንወድቅ አይገባም። ይልቁንም በክርስቶስ ጸንተን መኖራችንን ማረጋገጥ አለብን። ምክንያቱም እኛ በጸጋው የተገኘን እና ከጨለማ አገዛዝ ወጥተን ወደ ክርስቶስ አስደናቂ ብርሃን የተሻገረን ቅዱሳን ሕዝቦች ነን።